ታውቂያለሽ ግን ይህ ቦታ ማለት ለእኔም ለዳጊም በቃ ስንከፋም ስንደሰትም እዚህ የምንመጣበት ቦታ ነው። አለ አይደል? ሰዎች እኮ ሲከፋቸው ሲያዝኑ ሲደሰቱ የሚሄድበት ቦታ ነው እና ይህ ቦታ ማለት ለኛ ያ ማለት ነው። ምን አለፋሽ ባጭሩ የደስታችን ተካፋይ ማለት ነው። አዎ ልክ ነህ። እኔም ለመጀመሪያ ጊዜ ነው የመጣሁት። ግን እኔ ብዙ ጊዜ ሲከፋኝ ነበር የምመጣው። ዛሬ ግን ያው ደስ ብሎኛል። እንዳታስብ፣ ከዚህ በኋላ ደግሞ መከፋት የሚባል ነገር የለም። ተስፋ አደርጋለሁ። አዎ በነገራችን ላይ ሰሞኑን ከቤቴ ጋር እዚህ የተገናኘ እንዴ? እስከ ዛሬ እንዴት አልነገርከኝም? እንዴ ያው አሁን ነገርኩህ አይደል እንዴ? ሲጀመር የሆነ ነገር አለ፣ ሁለታችሁም ጋር የሆነ ነገር አለ። አሁሁ ሰውዬ የማይሆን ነገር አዘባርቀሽ። እስቲ ስልክህን አምጣ። ምን ልታረግ? አንዴ ስጠኝ። ሄሎ፣ አቤት። ዳግም ነኝ። እንዴ አታ እኔ የምልሽ ዛሬ አትመጭም እንዴ? ጀመር አንተ ጤነኛ አይደለም ያማልሽ። እኔ ፋራ መሰልኩ እንዴ? አሁንም እዚህ ነህ? አዎ እባክሽ እዚሁ ነኝ። ቢያንስ ሂደህ ሂሳብ እንኳን ሰራ። እባክሽ ነገ እሰራዋለሁ። ልክ ነው ብሎኛል። እሺ በቃ መጣሁ። እሺ እንዴ ይሄ ፊልም ጀምሮ ነው እንዴ? እስካሁን አላየሁም። እኔ ለሁለተኛ ጊዜ ነው እያየሁት ያለ። አሁን ከገዛሁት ነገር እኮ አንዳንድ ነገር ላምጣላችሁ ብዬ ነው። እሺ ነይ እንጂ ቁጭ በይ። እኔ እንኳን ስራ አለኝ። እሺ ወይ ልጆች ደስተኛ ሆናችሁ? አሁን ማመጣሽ ግን እንደዚህ ደስተኛ ስትሆኑ እንዴት ደስ እንደሚል ብታይ። ምነው ታዲያ ሆዳሞች ብቻችሁን የምትበሉት? እሷን አጠሩም ነበር። ስራ አለኝ ብላ ከውስጥ ገብታ ነው። ይሁና ቢሆንስ? ደስታዬ ነይ ይዘሽ ነይ ሹካ። እሺ እሺ ጎበዝ፣ ከዛች ጋር አረፍ እንደዚህ ነው። ደስተኛ ስትሆኑ እንዴት ደስ ለጎረቤቱም ለምንም እንዴት እንደሚያስቀና ታውቃላችሁ?
ይመስልሻል? ኧረ ምንም አይሆንም። ምን ይሆናል ብለሽ ነው? አይ አይመስለኝም። ልቤ ስቅል አደረኩት። ምንም አይሆንም። ወይም ትንሽ ቆይተን እንደውላቸዋለን። አትጨነቂ። እሺ ካልሽ እና አሪፍ ነው። አሪፍ ነው። እኔ የምልሽ ቤቲ፣ ወይ የባለፈው ጉዳይ እንዴት ነልሽ? ወይ የባለፈው ጉዳይ እኮ ተሳካልኝ። እውነት? አዎ ደስ ይላል በጣም እንጂ። ያው አንተ ደውለህ ባታወራልኝ ኖሮ እንደዚህ አይሆንም ነበረ። አመሰግናለሁ በጣም። አይ ምንም አይደለም። በጣም መልካም ሰው ነህ። አንቺም እኮ ጥሩ ሰው ነሽ። አይደለም? ስምኝማ ለምን ወተን ፈታን? ወይ እንኳን ወጥቼ አላውቅም። አረ በቃ ወተን ቀቡተው። ጥሩ ሀሳብ አይመስልሽም? በቃ እንሂድ። እሺ በቃ ይሻል። ደስ በቃ ደህና መሻችሁ። አምሽታችሁ እኮ አስጨነቃችሁኝ። እናንተ ልጆች ምን ሆናችሁ ነው? እንዴት አመሸሽ? ቢያንስ ስልክ ይዛችሁ ይላ አትደውሉ። ትንሽ እኮ ፈታ ነበር ብለን እየተጫወትን ነበር። እኔ ደግሞ በቃ ስትቆዩ ነፍሴን አወጣችሁ። በየራቱን አቅርቢና እንብላ።